ሰላም እንዴት ናችሁ? እኔ ወንድማችሁ ገልማ ነኝ። ይሄ የዩቲዩብ ቻናሌ ነው። ስለዚህ በዚህ የዩቲዩብ ቻናል የተለያዩ መንፈሳዊ ይዘት ያላቸውን ኮንቴንቶች እለቅላችኋለሁ። እንደ መጀመሪያ የዩቲዩብ ቪዲዮ የምናየው ክርስቲያን መስራት አለበት፣ ህይወቱን መቀየር አለበት የሚለውን ነገር በሰፊው እናያለን ማለት ነው። ስለ ስራ ስናስብ ወደ አእምሯችን የሚመጣ ነገር አለ። ምን ልስራ ወይ ደግሞ ምንድነው መስራት ያለብኝ የሚል ጥያቄ ይመጣል። ለዛ ጥያቄ መልስ መመለስ መቻል አለብን። ራስን መቻል የሚለውን ነገር ስናስበው ያለ ማንም እርዳታ ወይ ደግሞ ማንንም ሰው እርዳታ ሳንጠይቅ በራሳችን የምንፈልገውን ነገር ማድረግ መቻል። ኢማጂን አንድ ክርስቲያን ራሱን እያስተማረ ገንዘብ ሜክ እያደረገ ከዛ በኋላ ጌታን እያገለገለ የሚፈልገውን ነገር ወይ ደግሞ ማድረግ የሚፈልገውን ነገር በራሱ ሲያደርግ ማንንም እርዳታ ሳይጠይቅ፣ በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ ማንንም እርዳታ ሳይጠይቅ በራሱ ያንን አክቲቪቲ አድርጎ ወይ ደግሞ መነገድ የሚፈልግ ከሆነ ያንን ንግድ ነግዶ ትርፍ አትርፎ ባተረፈው ትርፍ ወይ ደግሞ ሜክ ባረገው ገንዘብ ራሱን ሲያገለግል በራሱ የሆነ ነገር ማድረግ ሲችል ኢማጂን በኢየሱስ እንዴት ደስ እንደሚል። ለዚህ ነው እኔ አንዳንድ ጊዜ ራሴን አሰለጥነዋለሁ፣ ከብዙ ሰዎች ልምድ ወስዳለሁ። ክርስቲያን መስራት አለበት ብዬ የማምን ሰው ስለሆንኩኝ፣ ክርስቲያን መስራት አለበት የሚል ዘማሪ ስለሆንኩኝ፣ እግዚአብሔርን ከማገልገል ባለፈ እግዚአብሔር አሁን በምኖርበት ህይወት በምድራዊ ህይወት እንዲባርከኝ ይፈልጋል። ስለዚህ ክርስቲያን መስራት አለበት። አዎ መስራት አለበት። እንሰራለን፣ እንለወጣለን፣ ህይወታችንን እንቀይራለን። ስለዚህ ተማሪ ከሆናችሁ ኦንላይን ላይ የተለያዩ ስራዎችን መስራት ፈልጋችሁ ስራ መግባት አለባችሁ። ደግሞ ተቀጣሪ ከሆናችሁ ያ ተቀጥራችሁ የምትሰሩበትን ስራ በታማኝነት የቀጠራችሁን ሰው እያገለገላችሁ መስራት አለባችሁ። ስለዚህ ምንድን ነው ማድረግ ያለብኝ? ይህንን እያወራን ሶስት ዋና ዋና ጠቃሚ ነገሮችን እናንሳ። የመጀመሪያው አለመፍራት። በቃ ፍርሃት የሚባለውን ነገር ከውስጣችን ማስወገድ ብዙ እንድንንቀሳቀስ ብዙ የመስራት ፍላጎት እንዲኖር ያደርገናል። ስለዚህ ፍርሃት የሚባል ነገር ውስጣችሁ ካለ ያንን ፍርሃት ለማውጣት የተለያዩ ኤክሰርሳይሶችን ማድረግ አለባችሁ። ከሰዎች ጋር መግባባት አለባችሁ። የተለያዩ ነገሮችን መሞከር አለባችሁ። ይሄ ነው የመጀመሪያው፣ ፍርሃትን ማስወገድ። ሁለተኛው ደግሞ የምናየው ነገር መሞከር የሚለውን ነገር ነው የምናየው። እግዚአብሔርን ከመሞከር ብዙ ነገር ይገኛል። አንድ ሰው ሲሞክር ነው ያንን ስራ እንደሚሰራው ወይ ደግሞ ያንን ነገር እንደሚችለው የሚያውቀው። ያልሞከረ ሰው ስላልሞከረ ምንም ነገር ማድረግ አይችልም። ስለዚህ መሞከር ወይ ደግሞ አንድን ነገር ለማድረግ መድፈር፣ ሁለተኛው ይሄ ነው። እዚህ ነገር ላይም ደፋር ከሆናችሁ ይህንን ነገር ካደረጋችሁ የማትለወጡበት ምን ምክንያት የለም። ሶስተኛና ደግሞ በጣም ጠቃሚ የሆነው ነገር ደግሞ ኮሚኒኬሽን ስኪል። ከሰዎች ጋር የመግባባት ችሎታችሁ በጣም አሪፍ መሆን አለበት። ከሰዎች ጋር መግባባት ባትፈሩ መሆን አለባችሁ። ከሰዎች ጋር በደንብ ተግባቡ። ብዙ ሰዎችን ባወቃችሁ ቁጥር፣ ብዙ ሰዎችን እየተግባባችሁ፣ ብዙ ሰዎችን እየለመዳችሁ በመጣችሁ ቁጥር እናንተ ስራ የማግኘት ቻንሳችሁ ወይ ደግሞ የሆነ አይነት ቢዝነስ ውስጥ የመግባት ቻንሳችሁ እየሰፋ ነው የሚመጣው። የሆነ ጊዜ ላይ እኔ የሽያጭ ሰራተኛ ነበርኩኝ። በኮሚሽን ስራ ነበር። የሽያጭ ስራን በጣም ነው የምወደው ጌታ። እንደውም የሽያጭ ስራ ብትሰሩ አሪፍ ነው። በሽያጭ ስራ ይሄ ተቀጥራችሁ ሽያጭ ስራ እየሰራችሁ የተለያዩ ነገሮችን ብታዩ በጣም አሪፍ ነው ብዬ አስባለሁ። የሽያጭ ስራ ብዙ ያስተምራችኋል፣ ከብዙ ሰዎች ጋር ያስተዋውቃችኋል። ስለዚህ አንድ ፕሪንሲፕል ነበረች። ብዙ ሰዎችን ባወቃችሁ ቁጥር፣ ብዙ ሰዎችን እያወቃችሁ በመጣችሁ ቁጥር እናንተ ለመሸጥ የሆነ ስቴፕ እየሄዳችሁ ነው። በቀን 5 ሰው ብትተዋወቁ 5ቱ ሰዎች የተለያዩ ስኪል ካላቸው፣ የተለያዩ የስራ ዘርፍ ላይ ካሉ፣ የተለያዩ ስራ ካላቸው 5 ሰዎችን ኢማጂን፣ ነገ ደግሞ 10፣ 15፣ 20 እያላችሁ ብዙ ሰዎችን እየተዋወቃችሁ በመጣችሁ ቁጥር ለስራ ያላችሁ ፍላጎት ይጨምራል። ከእያንዳንዱ ሰው የሆነ የሚጠቅማችሁን ነገር ትወስዳላችሁ። ስለዚህ ኮሚኒኬሽን ስኪል ላይ በጣም አሪፍ መሆን አለባችሁ። ሰዎችን ዝም ብላችሁ ተዋውቁ፣ ገገማ ሁኑ በጥሩ መንገድ። በቃ ሰዎችን በግድ ተዋውቋቸው።
ምን አይነት ስራ ላይ ነው ያላችሁት ብላችሁ ጠይቋቸው። ምንድን ነው የምትሰሩት? የት ነው የምትማሩት? እነዚህን አይነት ጥያቄዎች ጠይቋቸው። ከሰዎች ጋር ከተግባባችሁ ለመስራት ትነሳሳላችሁ። ምን ይታወቃል? ከሰዎች ጋር ከተግባባችሁ እነዛ ሰዎች ለእናንተ እኮ የስራ ኦፖርቹኒቲ ሊሰጧችሁ ይችላሉ፣ የስራ እድል ሊሰጧችሁ ይችላሉ። እናንተ ታማኝ ከሆናችሁ እነዛን ሰዎች ተግባብታችሁ በታማኝነታችሁ ከታወቃችሁ እግዚአብሔር ለእናንተ ያዘጋጀውን ነገር በነዛ ሰዎች መንገድ በነዛ ሰዎች በኩል ልታገኙ ትችላላችሁ። እግዚአብሔር እናንተን ማገዝ ሲፈልግ፣ እግዚአብሔር እናንተን ማንሳት ሲፈልግ፣ እናንተን ወደ ሌላ አይነት ልምምድ ውስጥ ማስገባት ሲፈልግ እግዚአብሔር ሰው ነው የሚሰጣችሁ። ስለዚህ ሰዎችን መተዋወቅ ልመዱ። ከብዙ ሰዎች ጋር ተግባቡ። የመግባባት ችሎታችሁ በጣም አሪፍ ይሁን።